ሰላም ጤና ይስጥልኝ ውድ የኢትዮጵያን ልጆች እንደምን አላችሁ ሰላም ናችሁ እግዚአብሔር ይመስገን በያላችሁበት የእግዚአብሔር ሰላምታ ከእናንተ ጋር ይሁን ሀገራችንን እግዚአብሔር አምላክ ይጠብቃት በእውነት ሁሉም በያለንበት ሁሉም በሃይማኖቱ ስለ ሀገሩ ጸሎት ያድርግ ዱዓ ያድርግ ሰላም ናችሁ እንዴት ናችሁ ዛሬ አንዲት ትንሽ ቀለል ያለ ስራ ይዤላችሁ መጥቻለሁ እሱን እስኪ ለመጀመሪያም ቢሆን በእንዲህ አይነት መንገድ መስራት አብረን እንሰራለን እዚህ ጋር ሙሸከል ቅመም አለኝ ይሄ ከስባራ አለኝ የተፈጨ እርዳለኝ የተቀላቀለ ቅመም አለኝ እዚህ ጋር ደግሞ ጥቁር ቁንደ በርበሬ አለኝ እዚህ ጋር አንድ ማጂ አለኝ ማለት ነው እዚህ ጋር ደግሞ እንደምታዩት ካሮት በረጃጅሙ በመካከለኛው እንደዚህ በቀጭን ቆራርጫለሁ እዚህ ጋር ደግሞ ዶሮ አጥቤ ዘፍዝፌ በከል አቼቶ በሚባለው ዘፍዝፌ አጥቤያለሁ እዚህ ጋር ደግሞ ዘቢብ አለኝ ነጭ ዘቢብ ቢኖር አሪፍ ነበር የለኝም ለጊዜው ጥቁር ዘቢብ አለኝ እዚህ ጋር ደግሞ ወረቃንም አለኝ ድንብላል አለኝ ከሞላል እንትን ማለት እንደ በርበሬ እርዳለሁ ይቅርታ ሄል አለኝ ቅርንፉድ አለኝ ቁንደ በርበሬ አለኝ ቀረፋ እዚህ ጋር እንዳለኝ እኛም እዚህ ጋር አንድ ከግማሽ ሽንኩርት አለኝ በሽርብሪ ከትፍ ያለው እዚህ ጋር ደግሞ ግማሽ ቲማቲም አንድ ከግማሽ ብዙም ቀይ አይደለም ቲማቲሙ ለማንኛውም እዚህ ጋር ደግሞ ቅቤ አለኝ እዚህ ጋር ዘይት አለኝ ዘይት እንደምትሰራ አብረን እናያለን አሁን ይሄንን እንፈጫለሁ ይሄንን ያሳየዋችሁ እንፈጫለሁ ማለት ነው ይሄንን እንፈጫለሁ አሁን እዚህ ጋር ጨመርኩትን አሁን ፈጭቻለሁ ያው ከዚህኛው ቅመም ጋር አንድ ላይ ነው እዚህ ጋር አረጋለሁ አሁን መጀመሪያ ማድረግ ያለብን በቅቤ አርጌ ነው የምሰራው ታይቶ አንድ ማንኪያ ቅቤ ትንሽ ዘይት ደግሞ አረግበታለሁ ከዛ ዘቢቡን መጀመሪያ መጣፍሰው አሁን ደግሞ ይሄንን ነው ማደርገው ማለት ነው ዘቢቡን አውጥቻለሁ ነው ዘቢቡን አየሁ ደግሞ ካሮቱን ጠብሼ እመለሳለሁ
አሁን ደግሞ እንደዚህ ሽንኩርቱን እንደዚህ መጨረሻ ላይ ጠብስና ከዛ ትንሽ ቲማቲም አድርግበታለሁ ከዛም ከዶሮ ጋር አንድ ላይ አሸዋለሁ ማለት ነው ነጭ ሽንኩርት ነው ማረግበት ይሄ ያጠብኩት ዶሮ ነው ይሄንን ነው ማረግበት አሁን ማለት ነው አሁን ሩዝ ስላጠነፈፍኩ ሩዝ ነው መጨመርበት ይሄንን ይመስላል እህቶቼ ሰርታችሁ ሞክሩት በጣም ምርጥ ነው እንግዲህ ያው አንዳንድ ጊዜ ካሜራ ለመያዝ በጣም ያስቸግራል እና በጣም አመሰግናለሁ ከዚህ በኋላ እንግዲህ ደርሶ እንትን ብሎ ማቅረብ ብቻ ነው ማለት ነው እዚህ ላይ ነው ያበቃለሁ እስከ መጨረሻው ድረስ አሳይቻችኋለሁ ይሄ ነው ነጭ ሽንኩርትም አድርጌበታለሁ ምናልባት አይታችሁታል ይመስለኛል ትንሽዬ ደግሞ ከስበራ የድንብላል ቅጠል ትንሽ አድርጌበታለሁ ሌላውን ቅመም አሳይቻችኋለሁ እንደዛ ነው እንዳቀማችሁ በነጭ መስራት ይቻላል እኔ በቀይ ነው የሰራሁት ቲማቲምና ሳልሳ ማጂ አድርጌበት ማለት ነው እና መልካም ጊዜ ሆነላችሁ ሰላማችሁ ይብዛ ቻው የቀረኝ ቅመም አለ ይሄ ቅመም ቀርቶ ነበር ከላይ ነው የሚጨመርበት ይሄ ማለት ነው ስለዚህ አሁን በእንፋሎቱ ይበስላል እንግዲህ ከወደዳችሁ ሼር ላይክ ሰብስክራይብ አድርጉ ድጋፋችሁ አይለየኝ አግዙኝ እንተጋገዝ የምታቁትን የራሳችሁን ስራ አጋሩኝ እና ይሄ ነው መልካም ሁሉ ተመኘውላችሁ ሰብስክራይብ ሼር አድርጉት እና ሰላማችሁ ይብዛ እግዚአብሔር እንግዲህ በያላችሁበት ይጠብቃችሁ ቻው